ዛሬ የፈለጋችሁትን ነገር ለፈለጋችሁት ሰው እንዴት መሸጥ እንዳለባችሁ አሳያችኋለሁ። ከዚህ በፊት የምትጠቀሙት ሽያጭ መንገድ ምንም አይነት ሲሆን ምንም ዛሬ ማሳያችሁ ሶስት መሰረታዊ ቁልፎች ከተጠቀማችሁ የፈለጋችሁትን ነገር ለፈለጋችሁት ሰው መሸጥ ትችላላችሁ። አንደኛ፣ ስሜት። ሰዎች እናንተ በምትሰጧቸው ሎጂካል ገለጻ ሳይሆን የሚሸጡትን ነገር ተአማኒ በሆነ መንገድ ስሜታቸውን እንዲነካ ካደረጋችሁ፣ ሰዎች ስሜታቸውን ተአማኒ በሆነ መንገድ ለነካ ነገር ብቻ ነው ገንዘባቸውን የሚያወጡት። ምን ማለት ነው? እስቲ ከዚህ በፊት እናንተ የገዛችሁትን ነገር አስታውሱ። ከዚህ በፊት የገዛችሁትን ቤት፣ ከዚህ በፊት የገዛችሁትን መኪና፣ ከዚህ በፊት የገዛችሁትን ልብስ አስታውሱ። ወይም ደግሞ ወደፊት መግዛት የምትፈልጉትን ነገር አስታውሱ። ወደፊት መግዛት የምትፈልጉትን ቤት፣ ወደፊት መግዛት የምትፈልጉትን መኪና፣ ወደፊት መግዛት የምትፈልጉት አይነት ብራንድ ልብስ አስታውሱ። ለምንድን ነው መግዛት የምትፈልጉት? ለምንድን ነው እሱን ቤት? ለምን እሱን አይነት መኪና? ለምን እሱን አይነት ብራንድ? ያው መኪናውን መግዛት የምትፈልጉት ቅዳሜና እሑድ ከቤተሰብ ወይ ከጓደኞቻችሁ ጋር ሐዋሳ ወይም ቢሾፍቱ ሄዳችሁ መዝናናት ስለምትፈልጉ ነው? ወይም ደግሞ ቤቱን መግዛት ፈልጋችሁት ያና እናንተ የተወለዳችሁበት ሰፈር ስላለ ብቻ ነው? ወይም ደግሞ ቀለሙ ነጭ ቀይ ምናምን ስለሆነ ብቻ ነው? ወይም ደግሞ ልብሱን መግዛት ፈልጋችሁት ጀስት ሰውነታችሁን ለመሸፈን ብቻ? አንድ ነገር ልንገራችሁ፣ ከዚህ በፊት የገዛችሁት ማንኛውም ነገር 90% የሚሆነው 90% የሚሆነው ነገር የገዛችሁት ፕሮዳክቱን ብቻ ሳይሆን ፕሮዳክቱ እናንተ ውስጥ የሚፈጥረውን ስሜት። ምን ማለት መሰላችሁ? አንደኛ ያንን ነገር የገዛችሁት ወይ ከደግነት ስሜት ሰውን ለመርዳት ካላችሁ ፍላጎት የተነሳ ነው። ለዚህ ነው ብዙ ካምፓኒዎችና ሴልስ ማኖች የሆነን ፕሮዳክት ሲያስተዋውቁ ለሽያጭ ይህንን ነገር ከገዛችሁኝ በአመቱ መጨረሻ ላይ ከሴልሱ ከሚገኘው የተወሰነው ፐርሰንት ቀንሼ ለበተድርጅት እሰጣለሁ እያሉ የሚነግሩ፣ ወይም ደግሞ የሆነ እርዳታ ድርጅት እረዳበታለሁ የሚሉ። ስለዚህ እቃውን የገዛችሁት ያንን እነዛን ተረጂዎች ለመርዳት ካላችሁ ፍላጎት ወይም ደግሞ ያንን ሰው በቀጥታ ለማገዝ ካላችሁ ፍላጎት የተነሳ ነው ማለት ነው። ወይም ደግሞ ሁለተኛ ገንዘብን ሴቭ ለማድረግ ካላችሁ ፍላጎት የተነሳ ነው። ምን ማለት ነው? ይህንን ነገር አሁን ካልገዛሁት ወደፊት ይወደድና መግዛት ማልችልበት ደረጃ ይደርሳል። አፎርድ ማድረግ ማልችልበት ደረጃ ይደርሳል። ወይም ደግሞ አሁን ቶሎ ነገር ገዝቼ አስቀምጬ በቃ ደግሞ ሸጬ ማትረፍ እፈልጋለሁ ከሚል ገንዘብን ማትረፍ ከመፈለግ እንደኔ የገንዘብን ሴቭ ለማድረግ ከመፈለግ የተነሳ ስሜትም ሊሆን ይችላል። ወይም ደግሞ ሶስተኛ ከፍርሃት የተነሳ ሊሆን ይችላል። ይሄን ነገር ቶሎ አልገዛ፣ ይሄን አይነት ልብስ ባልለብስ፣ ይሄን አይነት መኪና ባልነዳ፣ እንደዚህ አይነት ቤት ውስጥ ባልኖር ዘመናዊ ይችላል ባል ይችላል፣ ጓደኞቼ ሊያከብሩኝ ይችላል፣ ወይም ደግሞ ሰዎች ጥሩ ስፔክት ላይሰጡኝ ይችላሉ ከሚል ፍርሃት የተነሳ ሊሆን ይችላል። ወይም ደግሞ ለመከበር የሆነ በሰዎች ፊት ገነን ማለት ሰዎች ለኛ ጎንበስ ቀና እንዲሉልን ከመፈለግ አይነት የሆነ የመከበር ስሜትን ከመፈለግ አይነት የተነሳ ምክንያትም ሊሆን ይችላል። በዚህም አለ በዚያ 90% የሚሆነውን ፕሮዳክት የገዛችሁት ፕሮዳክቱን ብቻ ሳይሆን ፕሮዳክቱ እናንተ ውስጥ የሚፈጥረውንም ስሜት ነው። ለምን ይመስላችኋል? አንዳንድ ጋርመንት ካምፓኒዎች ወይም ደግሞ የፋሽን ዲዛይን ካምፓኒዎች አንድን ልብስ ሰርተው ወደ ገበያ ከማውጣታቸው በፊት የሆነ ሴሌብሪቲ ወይ ደግሞ የሆነች ሴሌብሪቲ የሆነ ነገር ለብሳው የሆነ ፊልም ላይ ወይም ደግሞ የሆነ ሙዚክ ክሊፕ ላይ እንድትንቀሳቀስ እንድትወዛወዝ ወን አክት እንድታደርግ ቢደረግ ጀስት ስፖንሰር ለማድረግ ብቻ እኮ አይደለም። ሰውን ተመልካቹ ከዛ ፊልም ጋር ከዛች ሴሌብሪቲ ጋር ብቻ ሳይሆን ከልብሱ ጋራ የስሜት ቁርኝነት እንዲኖራችሁ ነው የሚፈልግ። ለምሳሌ አንቺ ልብስ ለመግዛት ወደ ጋርመንት ሄድሽ ነበር። እዛ ጋርመንት ወይም ደግሞ እዛ ቡቲክ ልብስ ለመግዛት ወደ ግራና ወደ ቀኝ አይንሽን ስታይ የሆነች ቀይ ቆንጆ ቀሚስ ላይ አይንሽ ያርፋል። ያቺ ቀይ ቆንጆ ቀሚስ ጽኑ ቃል የሚለው ፊልም ላይ ማህደር አሰፋ ከግሩም ኤርሚያስ ጋራ ያቺ ሮማንቲክ ሲል ላይ ራት ሲበሉ ልደታን ምናምን ሲያከብርላት አብረው በፍቅር ሲተያዩ እዛ ሲል ላይ የለበሰችው አይነት ዲዛይኑ፣ ከለሩ፣ ሁሉም ነገር የሚመሳሰል ልብስ ብታገኝ ቶሎ ለመግዛት ትወስኛለሽ። ምክንያቱም ልብሱን ብቻ ሳይሆን እዛ ፊልም ላይ ያለውን ተወዳጅነት፣ እዛ ፊልም ላይ ያለውን ተቀባይነት መግዛትና ማግኘት ምትሽ ስለሚመስልሽ
አንተም ብትሆን አንድ የምትወደው ትልቅ ሴሌብሪቲ ለምሳሌ ቴድሮስ ካሳው፣ ቴዲ አፍሮ ወይም ደግሞ ግዝም ሊሆን ይችላል የሆነ ኢንተርቪው ላይ ወይም የሆነ ፊልም ላይ ወንድ አይነት አለባበስ የለበሱን ልብስ በሸጫ መድረብር ላይ ብታየው ቶሎ ለመግዛት ተወስናለህ። ምክንያቱም የምትገዛው ልብሱን ብቻ ሳይሆን እዛ ልብስ ላይ ያለውን ተፈላጊነትና ግርማ ሞገስም የምትገዛ ስለሚመስል። ስለዚህ አንተ ሽያጭ ላይ ብልጥ ሁን። ለደንበኞች ወይ ለገዢዎች ፕሮዳክት የሚሰጠውን ጥቅም ፕሮዳክት ከምን እንደተሰራ ከየት ሀገር እንደተሰራ ነግረህ እንዲገዙ ከመገፋፋት ይልቅ ያ ፕሮዳክት አንተና ያለው ሰርቪስ እነሱ ላይ የሚፈጥረውን ስሜት እንዲያው አድርጋቸው። ከዛ ውሳኔ እነሱ ተውላቸው። ያንን ማድረግ ከቻልክ አሸጣ። ሁለተኛ መፍትሄ፣ ሰዎች ከአንድ ችግር የሚወጡበትን ፕሮዳክት እንጂ ወደ ሌላ ችግር የሚገቡበትን ፕሮዳክት መግዛት አይፈልጉም። ምን ማለት መሰለህ? ሰዎች ያንተን ፕሮዳክት ለመግዛት ፍላጎት የሚኖራቸው ያንተን ፕሮዳክት ወይም ሰርቪስ በመግዛት ሊፈቱት የሚገባው ወይም ደግሞ ሊፈቱት የሚፈልጉት ችግር እንዳለ ከተሰማችሁ ብቻ ነው ለአንተ ሰርቪስ ወይም ፕሮዳክት ገንዘባቸውን የሚያወጡት። ስለዚህ አንተ ማድረግ ያለብህ ሰዎች እንዲገዙ በተለያዩ ቃላት ከመተንተን ይልቅ ያንተ ፕሮዳክት በመጀመሪያ እነሱ ውስጥ ምን አይነት ችግር ኮሚኒቲው ላይ ምን አይነት ችግር እንዳለ በጀት ባንደርስታንድ ማድረግ፣ ከዛ በኋላ አንተ የያዝከው ሰርቪስ ወይም ደግሞ የያዝከው ፕሮዳክት ምን አይነት ችግር እንደሚፈታ ለነሱ ምን አይነት መፍትሄ ይዞ እንደሚመጣ በደንብ መረዳትና እሱን ማካፈል እሱን ማጋራት ነው ያለብህ። ለዚህ ነው ጆን ሉክ ሲናገር የማርኬቲንግ እና የሽያጭ ባለሙያው ጆን ሉክ ሲናገር ምን ይላል? አንተ ከገበያ ያገኘው ገንዘብ ወይም ደግሞ ከገበያ የሰራው ገንዘብ እዛ ኮሚኒቲ ላይ እዛ ማህበረሰብ ላይ ምን አይነት ችግር እንዳለ ባወቀው መጠንና ወይም ደግሞ ችግሩን በተረዳው መጠን ነው ይላል። ምን ማለት ነው? አንተ ያገኘው ገንዘብና ችግሩ የተረዳህበት መጠን እኩል ነው ማለት ነው። ስለዚህ አንተ ማድረግ ያለብህ ለፕሮሞሽን ብዙ ገንዘብ ከማውጣት በፊት ወይም ደግሞ ሴልስ ማርኬቲንግ ከመቅጠር በፊት ወይም ደግሞ ኢቭን ወደ ማርኬቱ ከመግባት በፊት አንተ ፕሮዳክት ላይ ያለው መፍትሄ ምንድነው? ኮሚኒቲ ጋር ያለው ችግር ምንድነው? አንተ ደግሞ ምን አይነት መፍትሄ ይዘህላቸው መጣል? ይሄንን በደንብ ማወቅና በዚህ ላይ እርግጠኛ መሆን አለብህ። ይሄንን አውቀህ ከገባህና ለሰዎቹ ምን አይነት መፍትሄ ይዘህ እንደመጣ ማስረዳት ከቻልክ አሁንም ተሸጠ። ሶስተኛ ባህልና ታሪክ፣ ሰዎች ያንተን ፕሮዳክት ሳይሆን ከዛ ፕሮዳክት ጋር ያላቸውን የባህልና የታሪክ ቁርኝነት መግዛት ይፈልጋሉ። ምን ማለት መሰለህ? ሰዎች ፕሮዳክት ውስጥ ያለውን ከነሱ ጋራ የሚያገናኘውን የባህልና የታሪክ ቁርኝነት በደንብ ማወቅና እርግጠኛ መሆን ይፈልጋሉ። ለዚህ ነው በአሜሪካና በአውሮፓ ሀገር ከሚሸጡ የኢትዮጵያ አልባሳት አብዛኛዎቹ የኢትዮጵያን ታሪክ እና ባህል የያዙ ሎጎዎችን ወይም ደግሞ የያዙ ምስሎችን የያዙ አልባሳት ናቸው ቶሎ ወደ ማርኬት የሚወጡት፣ ቶሎ ደግሞ ገዢም የሚያገኙት። ለምሳሌ የኢትዮጵያን ትላልቅ ቅርሶች እነ አክሱምን እነ ላሊበላን የተለያዩ ደግሞ ባህላዊ ኢቨንቶችን ወይም ደግሞ ሃይማኖታዊ ሎጎዎችን የያዙ ነገሮች ቶሎ ወደ ገበያ ይወጣሉ፣ ቶሎ ደግሞ ገዢዎችን ያገኛሉ። ምክንያቱም ከሀገር ውጭ ያለ ሰው ባህሉን ታሪኩን የሚያስታውሰው ነገር ቶሎ ለመግዛት ይፈልጋል። ኢትዮጵያ ውስጥም ለምሳሌ ወደ አማራው ክልል ብትሄድ አማራ ክልል ከአጼ ቴዎድሮስ ጋራ ከአጼ ዮሐንስ ጋራ አጼ ቴዎድሮስ አጼ ምኒልክ ጋራ ቀጥተኛ የሆነ የታሪክ ግንኙነት አለ። ለዚህም የነዚህን ሰዎች ምስልና የነዚህን ሰዎች ምስል ያለባቸው አልባሳት ቶሎ ወደ ገበያ ይወጣሉ፣ ቶሎም ደግሞ ማርኬት ያገኛሉ። ወደ ኦሮሚያ ደግሞ ክልል ብንሄድ ከአባ ገዳዎች ጋራ ከአደ ስንቄዎች ጋራ ከገዳ ስርዓት ጋራ ወይም ደግሞ ከጅማ አባ ጅፋር ጋራ ከነዚህ አይነት ነገሮች ጋር ቀጥተኛ ያንተ ልብስ ወይም ደግሞ ያንተ ፕሮዳክት ከነዚህ ነገር ጋራ የሚገናኝ ከሆነ ከነዚህ ነገሮች ጋራ ማህበረሰቡ ቀጥተኛ የሆነ የባህልና የታሪክ ቁርኝነት ስላለው ቶሎ ገንዘቡን ለማውጣት ቶሎ ለመግዛት ይወስዳል። ምክንያቱም ሰዎች የሚገዙት ያንተን ፕሮዳክት ብቻ ሳይሆን ካንተ ፕሮዳክት ጋር ያላቸውን የባህልና የታሪክ ቁርኝነት። ስለዚህ አንተም ፕሮዳክትህን ቅድም እንደተባባለው
እንዲገዙ ከመገፋፋት ይልቅ ከዛ ፕሮዳክት ጋራ ያላቸውን የባህልና የታሪክ ቁርኝት በደንብ ልታስረዳቸው ይገባል። ይህንን ማድረግ ከቻልክ አሁንም ተሸጠ።